ዮሐንስ አንዳንድ እንደገና አሁን ለአንተ ደግሞ ላብራራ ማለት ነው። ዱራ ጥያቄ አለ ጠይቅ እስቲ። ሰላም አለይኩም ወኢዛ ለቁል ለዚነ አመኑ እሺ ጠይቅ ጥያቄ አለ ጄክም አለ ምናምን ጠይቅ እስቲ። እሺ በመጀመሪያ ሁል ጊዜ እድሉን ስለምትሰጠኝ በጣም ነው የማመሰግነው ብሮ። አይ አብሽር ችግር የለም። ጥያቄ እንትን ነው ሱረቱል ካህፍ ላይ ሁለት ነው ቁርአን ላይ ነውና ሱረቱል ካህፍ ላይ ይሄ ስለ ዙልቀርነይን ሲያወራ ፀሐይ ወደ ጭቃ ነው ወደ ምናምን ጠለቀች የሚል ነገር ሐሳቡን ነው ያው ቃል በቃል ባላውቀውም እናንተ ታውቁታላችሁ ብዬ አስባለሁ። እና ወደ እሱ ደግሞ ከሳይንስ ጋር ይጋጫል የሚል ነገር ሰምቼ እንዴት ነው ያ ነገር እስቲ እንድታስረዱኝ ነው። ሰላም አለይኩም ጄክ አለ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አለ በሱ በዙልቀርነይን እይታ አንጻር ነው እንጂ ፀሐዩ ገባች ሳይሆን መሰለው ነው። አያት ነው ማነው አያት? እሱ ነው አያት፣ እሱ መሰለው። ለምሳሌ ወደ ገጠር አካባቢ ስትሄድ ውሃ ያለበት ቦታ ላይ ምናምን ስትል ከሩቅ ስትመለከት ስትገባ ምናምን ይመስልሃል ወደ ገጠር አካባቢ ላይ ካየህ እንደዛ ማለት ነው። እና በእርሱ እይታ አንጻር ነው ሪላቲቭሊ ነው ተነሱ አየስ እንደዚህ አሁን በሄደች ቁጥር የምትጠልቅ ነው የሚመስል ገጠር አካባቢ ላይ እንዲህ በሄደች ቁጥር የምትጠልቅ ነው ውሃ ውስጥ የምትገባ ነው የሚመስል ከርቀት ስትመለከተው ማለት ነው። የገጠር ሰው በደንብ ነው የሚያውቀው ይሄንን ነገር። እሺ እዚህ ጋር ደግሞ የክርስቲያኖችን ደግሞ ተመልከት። ምናልባት ለነሱ ደግሞ ደብል ስታንዳርድ ከፈለክ መጽሐፈ ነገሥት ምዕራፍ 22 ቁጥር 36 ላይ በሰራዊቱ መካከል ፀሐይ ስትገባ ይላል። በሰራዊቱ መካከል ፀሐይ ስትገባ እንደዚህ ማለት ነው። ስለዚህ አሁን ይህን አረዳድ እንደዚህ ብለው የሚጠይቁ ከሆነ እንግዲህ ሰራዊቱ መካከል ትገባለች ወይ ነው ጥያቄው። እንደዛ ሳይሆን ያው የሚታየው መጨረሻ ላይ አድማሱ ሰራዊቱ ስለሆነ መካከላቸው ሲገባ አየን ነው በቃ እያለ ያለው ይሄን ነው። አሁን ምንድነው ያገላለጽ በቁርአንም በባይብልም የተለመደ ነው። ሪላቲቪቲ ይባላል። አሁን አንድ ሰው ከሱ ሪላቲቭ ከሱ አንፃር ነው በቃ አንፃራዊ እይታ ነው። ከተራራው ጀርባ ፀሐይ ገባች ትላለህ፣ ግን ተራራው ጀርባ አይደለም የገባችው። ከሱ ተራራ ሌላ ተራራ ከዛ ውሃ ከምናምን ጀርባ ነው የምገባው። እንደዛ ነው ነገሩ ማለት ነው። አይ ቲንክ ግልጽ አድርጎላል ብዬ አስባለሁ። መጀመሪያ እኔ ለመጀመሪያ ያክል ግልጽ ነው፣ በጣም ግልጽ ነው። አመሰግናለሁ። አሪፍ ደብል ስታንዳርድ ነው። አመሰግናለሁ። ሌላኛው ደግሞ ጥያቄ እንትን ሱረቱል ሙደሲር ላይ መሰለኝ ፈቃለ ኢን ሃዛ ኢላ ሲሕሩ ዩእሰር መሰለኝ የሚለው ይሄ ድግምት እንጂ ምናምን አይደለም የሚል ጥያቄ ያነሳሉና እስቲ ነው ጥያቄ ይዛል። ምዕራፍ 74 ቁጥር ስንት ላይ ነው ጥያቄ? ጄክ እነሱ የሚሉትን ነው የሚለው ካፊሮቹ ሲህር ነው እንዳሉ እና ቁርአን እና እነሱ አሉና ነው አለንማ ኢየሱስ እብድ ነው ብለው ነበርና እብድ ነው ማለት ነው። እንደኔ እኮ ወላሂ አንዴ ላይቭ ላይ ታስታውሳለህ? ላይቭ ላይ ሆነ ስራ ቦታ ቁጭ ብዬ ስወያይ ከዛ እንደዚህ አይነት ጥያቄ አልጠይቀኝም። ከዛ እሺ በአሉ የሚለውን አንብበለዋለሁ። ወዴት ያንብበው? ጭራሽ በቃ
እኔ በጣም ይገርምኛል። አሉማ አሉ የጠላት ወሬ መረጃ አይሆንም። ካልሆነማ ኢየሱስም ብዙ ነገር ሊሆን ወጣ መሰለኝ። ለምን እንደወጣ አላውቅም። ጠያቂ ነው በነገራችን፣ ጎበዝ ልጅ ነው ያለች። ሁሌ ጥሩ ጥሩ ጥያቄ ነው የሚጠይቀው። ዛሬ ግን አላስተዋለም መሰለኝ። ሙስሊም ነው ዛሬ ጁማ ነው። ቁርአን አክሽን ዘ ቤዝ ኦፍ ኮሚኒኬሽን ይባላል እና ይመስላል ተወጣ እንደሆነ ያሳያል። ለከኔ አንተን አግኝቼ እንዲ ጎን ላይ ካላልኩ ማለት ነው እንደውም ኧረ ሳትለኝ ራሱ የለውም እኔ ሳትለኝ ራሱ ደረጃለሁ። ኧረ በኋላ ግን አንድ ቀን መምጣት ፈልጋለሁ እናንተ ጋር። ባለፈው ሐዋሳ ሄድኩኝ እኮ ያው ቦታ አልናገርም፣ ግን አንድ ቀን እመጣለሁ። ይብሮ አልናገርም ግን እመጣለሁ ኢንሻአላህ። እሺ ኢንሻአላህ በጣም ደስ የሚለኝ ቦታ ነው። ኢንሻአላህ እንገናኛለን። አሁን እዚህ እኮ እንትን አልካቸው ሰጣችሁ የት እኮ ያለበት አሜሪካ ከሆነ አሜሪካ እመጣለሁ፣ ችግር የለውም። እሱ በላይ እሺ ኢንሻአላህ። እና ታዲያ ትቀልዳለህ እንዴ? እኔ ያለሁበት ለምን አመጣም? እሺ አለው እኮ እዛው ነኝ እኮ ባይዘ። እሺ ኢንሻአላህ ቆይ እናወራለን። ወላሂ በል ኦኬ ኢንሻአላህ። አይ በቃ እዛው ያለበት ነው፣ ችግር የለውም እመጣለሁ እኔ። ኧረ ተው እንጂ ኮሜዲ ጀምራል። እና ምን አዲስ አለ ገጠመኛለህ? ጥያቄ ላይ ምናምን። ኧረ ሰሞኑን የሆነ ሰው የኔ ፍቅር እያለ ሲያዋራ አይቼ ስቄ ልሞት። እዛ ላይ አላውቅም እያለ ሲማሩላ። እሱ እኮ አንተ ከባድ ነው ሰውየው፣ ከባድ ነው አሉ። ሂወዝ ጌይ እያሉ ነውና ወላሂ ዩ አር ጌይ ይላል እኮ ሰውየው። አልሰማሁም። እንዴት እንደዛ ይባላል እንዴ? ከባድ ጨንቆት እኮ ነው ይሄ ሱረታን አንጠቅሶ አላቅም ይለኛል። አሁን መጀመሪያ እየሞገተ እኮ ነው እንደ ሊቅ ምናምን እየተጫወተ ነበር እኔ ከመግባቴ በፊትና እንትን ነው ኮንቲንጀንት ነው ምናምን ነገር ነው ምናምን እያለ ነበር። ከዛ እኔ ስገባ አላቅም አበዛ በጣም። እኔ ገረመኝ ልጁ ደግሞ ደንግጦ እንትን አለ ማውራት አቃተው ራሱ በጣም ስለደነገጠ ኤክስፔክት አላደረገውም እና ሌሎቹ መሀል ላይ ሊገቡ እንትን ሲሉ ነበር። ስለደነገጠ ነው አይ ቲንክ ደንግጦ ነበር። ለዛ ነው ሰበበ ኑዙል አይደለም። የመጣበት ምክንያት ታውቀዋለህ ወይ? ሰበበ ኑዙል ይላል። አላቅም ማለት እሱን አንድ ስንት አላቅም መሰለኝ ያለኝ። አንደኛ ሰበበ ኑዙሉን አላቅም ማለት አንድ። ቀጥሎ ደግሞ መቶ ላይ ደግሞ ወጀዐሉ ሊላሂ ሹረካ አልጂን የሚለው ሹረካ ይሄ ተጋሪ ያደረጉ ሲባል ከምን አንፃር ነው ስለው እሱም አላቅም ማለት የለም። በቃ ዝም ብሎ አንድ ጥቅስ ይዞ መሞገት አለ። እንደዛ ነበር እያደረገ የነበረው። ማሻአላ ወላሂ በጣም ደስ የሚል ነበር። ያኛውን ታስታውሰዋለህ? ስሙን አልጠራውም። የሆነ ጊዜ ገሪብ ኦልድ ማለት ወፍራም ነው። የሚገርም እሱ ራሱ የገባሁት ለምን እንደው ታውቃለህ? ሁለቱንም ደግሞ የገባሁባቸው ምክንያቶች ተመሳሳይ ናቸው። ያኛውንም ኡስታዝ ወሂድ ፈርቶኛል ውይይት ምናምን ሲል ነበር፣ ይሄኛውንም እንዲህ ሲል ነበር። ሁለቱም ደግሞ እንደማይሆኑ ነው እዛ ላይ ያየነው። ይሄኛው ጭራሽ ነው፣ ይሄኛው የባሰ ነው። እንደውም በጣም ይሄ ለማንም ይሆን አይደለም። አረ የገሪብ አረ በኋላ ያኛው እኮ ከባድ ውርደት እኮ ነው። አንተ የለም እኮ ነው ያለ ኮምፕሊትሊ የለም እኮ እያታለለ ነበር። ኦልድ ማለት ወፍራም ነው ብሎ አያውቅም ብሎ ያኛው ልጅ እየተጫወተበት ነበርና ደግሞ የሚገርም ሙሉ ሪከርድ አላደረጉልኝም እንጂ የዛን የራሱ ያኛው ልጅ በሐዲስ ተርሚኖሎጂ ጠይቄው ነበር። አላውቅም አልተማርኩም ማለት ነው። እና ግን የአፖሎጂስቶች መምህር ነው በነገራችን ላይ። ሱብሃንአላህ ከባድ የሚገርም ነው። እሺ ኢንሻአላህ እንገናኛለን። ሁለት ሰፋ ልቅራና ለራሴ ልቅራላቸው ሳይሆን ለራሴ ልቅራና አጅሩም ምን ነው ማገራለን ኢንሻአላህ። ከታች ከላይ እኮ ነው የሚቀራው። አንተ እኮ እንድትቀራለን እኮ ልከፍት እኮ ነው። አይ ድምፁ ይጨምራል ታለ ከታች ስትሆን አንተ እስኪ ስለ ጁምዓ አረች ልጅ ወላሂ ነይ ትጠይቃ አንዴ። ቆይ ከመውጣታችን በፊት ነይ ትጠይቃ አንዴ። እሺ ኦኬ። ይሄ ቴክስቹዋል ክሪቲሲዝም ለማለት
ቴክስቹዋል ክሪቲሲዝም ለማለት ሴክሹዋል ክሪቲሲዝም ያበላኛለች እቺ ልጅ። what the crap አላህ ወላሂ ቴክስቹዋል ክሪቲሲዝም የሚለውን ሴክሹዋል ክሪቲሲዝም ነው ያለች ሜሮን። እንታወቃለን ሜሪሻ ትላለህ። እንኳን ደህና መጣሽ። ትሰልማለች ኢንሻአላህ። ወላሂ ኢንሻአላህ እሷ እንዴ በአላህ ፍቃድ አይቀርም እንጂ ኢንሻአላህ አልሐምዱሊላህ ብለናል። እሺ ቆይ ትክክል ነች። አትሰለቢ ደግሞ ወደዛ አትሄጂ። ቀጥል ጥያቄሽን ቀጥል። ያቅርብ ጥያቄ አለኝ። አንድ ጥያቄ ነው ያለኝ እስልምና ላይ። ጠይቂ። መላእክቶች የአላህ መላእክቶች ለምንድን ነው ውሻ ያለበት ቤት ውስጥ ማግባት የማይችሉት? ለምሳሌ ማግባት ሳይሆን መግባት በይሽ። መግባት እንዴ ውሻ ይፈራሉ? ነገር አከብያለሁ ያስ መላእክት ውሻ ይፈራሉ? ለምን ይፈራሉ? ምን ነው የሚታይ ነገር እንዴት ይፈራሉ? እነሱ ማይታዩ ሆነው ነው ጥያቄ። እስቲ መልሱልኝ። ልመልስ። እሺ መላእክቶች ብዙ አይነት መላእክቶች ናቸው ያሉት። እነዛ መላእክቶች ውሻና ምስል የተቀረጸ ምስል ያለበት ቤት አይገቡም የተባሉ መላእክቶች ሁሉ መላእክቶች አይደሉም። አልመላኢካ ይላል ውስን መስተጻመር አለው። የተወሰኑ መላእክቶች ናቸው። እነዛ መላእክቶች ለሰውየው በእዝነትና በይቅርታ ለአላህ የሚለምኑት የሆኑ መላእክቶች ናቸውና ሰውየው ከሰራው ጥፋት አንፃር እነዛ መላእክቶች ለሰውየው አላህ ይቅር ይበልህ ብለው አይለምኑለትም። ያንን ነገር መጥፎን ነገሩ ተቆጠብ ብለው የሚያስጠነቅቅ የሆነ ዘገባ ነው ሐዲሱ። ሁሉም መላእክቶች ሳይሆን ለሰውየው በእዝነትና በመሐርታን የሚለምኑ መላእክቶች አይገቡም። ለምን ሲባል ኃጢአት እየፈጸመ ስለሆነ በዛ ሰዓት ላይ ማለት ነው። ምክንያቱም ጣዖትን ቅርጽን ምናምን እየሰራ ስለነበረ ሰውየው ለዛ ነው እንጂ ሁሉም መላእክቶች አይደለም። ዴፊኒት አርቲክል አለው። አሊፍ ወላም ዴፊኒት አርቲክል ነው በአረብኛ ማዕሪፋ ይባላል። እሺ ጥሩ። አይኖ ቅርጽ ያለበት ቤትና ውሻ ያለበት ነው። እኔ ስፔሲፊክሊ የጠየኩት ውሻ ያለበት ቤት ለምን አይገቡም ነው። ውሻ ምን አረገ? በዛን ጊዜ መጀመሪያ አካባቢ ላይ የነበሩ በአረብ ሻርኩስ ነው እንዴ? ውሻ አላህ ፈጥሮት እንዴት እኮ ለማልሰው ውሻ ብዙ አይነት ውሻ ነው ያለው። ቆይ ብዙ አይነት ውሻ ነው ያለው። የተፈቀዱ ውሻዎች ራሱ አሉ የተለያዩ የሚጠብቁ ምናምንና በዛን ጊዜ በአረቡ ክፍል የነበሩ ውሻዎች እነዚህ የተከለከሉት ሰውን አታክ ያደርጉ ነበር፣ ሰውን ይጎዱ ነበርና እንደውም መጀመሪያ አካባቢ ላይ እነሱን በመግደል ታዞ ነበር። ሰውን ስለሚገሉ ማለት ነው። ሰውን አታክ ያደርጉ ነበር፣ ያጠቁ ነበር። እነሱን እንደውም በመግደል ታዞ ነበር። መጨረሻ አካባቢ ላይ እነዛ ይሄን ችግር ስለተወገደ እንዳትገድሉ ተብሎ ራሱ ትዕዛዝ መጣ ማለት ነውና ይሄንን የሚያደርግ ሰውን የሚያጠቁትን ነገራቶችን አታድርጉ በማለት በዛ መልኩ ተከልክለው ነበር። አንደኛ እሱ ነው። ሌላኛው ደግሞ ቢሃይንድ ዊዝደሙ የግድ ማወቅንም አይጠበቅብንም። ራሱ ቢሃይንድ ያለው ዊዝደሙ ራሱ ማወቅ የግድ አይጠበቅብንም ለመተግበር ማለት ነውና ከመከንያቶቹም ውስጥ አንደኛ ይሄ ነበር። አታክ የሚያደርጉ ነበሩ። እነዛን ማሳደግና ለሰዎች ሞት ምክንያት መሆን ትልቅ ጥፋት ስለሆነ ያን ነገር አታደርጉ በሚል ነው እንጂ ሁሉንም ውሻዎች አይደለም፣ የሚፈቀዱ ውሻዎችም አሉ። በሐዲስ ላይ በመጣው አይ ቲንክ በቡኻሪ ላይ ይመስለኛል 3 አይነት ውሻዎች የተጠቀሱ አሉ። መላእክት ሳቢ ናቸው አይደለ? ማለት አካላዊ አይደሉም። ስለዚህ እነዚህ ውሾች ወር ደግሞ ቅርጻ ቅርጽ ሰው ላይ ከሚያመጡት አንጻር ነው ማይገቡት ወይስ ደግሞ እነሱ ስለሚፈሯቸው ነው? ጥያቄ ከገባ ከቅድም ጀምሮ ስለሚፈራቸው አይደለም። ስለሚፈራቸው ሳይሆን በሰውየው ቤት መላእክቶች አይገቡም ሲባል አንደኛ ሁሉንም መላእክቶች አይደለም። ሁለተኛ እነዛ መላእክቶች ለሰውየው መሐርታን የሚለምኑ ናቸው። በእኛ እስልምና አስተምሮ ለአንድ ሰው መላእክቶች መሐርታን ይጠይቁለታል፣ አምላክን ይለምኑለታል።
ብለን እናምናለን እና ጀስት ይቅር በለው እዘንለት እያሉ ማለት ነውና ሰውዬ ከሰራው መጥፎ ስራ አንፃር ካለበት ከመጥፎ ስራ አንፃር ያንን የሚያደርጉ መላእክቶች አይገቡም። ለምን? ሰውየው ስተት ላይ ስላለ ስተትህን ተው ለማለት ነው። ያለበትን ጥፋት እንዲተው ነው ይህንን የተባለው ማለት ነው። ስለሚፈሩ ምናምን ሳይሆን አያደርጉለትም። ለምን? ከጥፋቱ አንፃር ኃጢአት ላይ እዛቸው ላይ እምቢ ብሎ ግትር ስለሆነ ማለት ነው። አይ ቲንክ ዩ ጋች ሚ። እሺ ሜሪሻ፣ እግዚአብሔር እውራቅ፣ አንካሳ፣ አፍንጫ ደፍጣጣ፣ ትርፍ አካል ያለው ስለሚፈራ ነው እቤቱ የማያስገባቸው። ምንም የማይገናኝ ነገር ነው ያመጣው። ጥያቄ ነው የጠየኩሽ፣ መለሽልኝ። እግዚአብሔር እውር፣ አንካሳ፣ አፍንጫ ደፍጣጣ ስለሚፈራ ነው ቤቱ የማያስገባቸው። አረ ምኑን ከምን ታገናኘዋለህ? እኔ ጥያቄ ነው የጠየኩሽ፣ እባክሽ መለሽልኝ። የኛ እኮ ተመለሰ። አሁን የአንቺን ደግሞ መለሽልኝ። እግዚአብሔር አዎ፣ ይኸው ምን አለ መሰለሽ፣ አሁን ከላይ ከፍ ብለን ስናነብ እግዚአብሔር ሙሴን እንዲህ ብሎ ተናገረው አለ፣ ለአሮን እንዲህ ብለህ ንገረው አለ። ቁጥር 15 አዎ እሺ፣ እኔ የምቀድሰው እግዚአብሔር ነኝና በህዝቡ መካከል ዘሩን አያጎስቁል አለ። ዘሩን አያጎስቁል። ያው ሌላ ሐሳብ ስለሌላ ሐሳብ ነው ይሄ። አሁን ከሌላ ጋር የመጣ ነው ይሄኛው። እዚህ ነው የሚጀምረው። እግዚአብሔር ሙሴን እንዲህ ብሎ ተናገረው አለ። ሌላ ነው። ለአሮን እንዲህ ብለህ ንገረው ከዘረ በትውልዳቸው ነውር ያለበት ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረባል። እውር፣ አንካሳ፣ አፍንጫ ደፍጣጣ፣ ትርፍ አካል ያለው፣ እግረ ሰባራ፣ እጀ ሰባራ፣ ጎባጣ፣ ድንክ፣ አይነ መጭማጫ። ስለዚህ አሁን ስለሚፈራቸው ነው እነዚህን የማያስገባቸው እግዚአብሔር። ከስር ዝቅ በል። ከስር 21 ላይ ምን ይላል? ከካህኑ ገባኝ። ጥያቄ መልሽልኝ አንድ ጊዜ። መጀመሪያ ግን ስለሚፈራቸው ነው ሀገር ነው የተባለው እንጂ እኮ ይሄ እኮ የመንግስተ ሰማያት ስርዓት እኮ አይደል። መንግስተ ሰማያት አይገቡም ነው የተባለው። አምጣ መንግስተ ሰማያት። የእግዚአብሔር ቤት እኮ ነው እያልኩ ያለሁት። እግዚአብሔር ቤት ማለት እኮ የእግዚአብሔር ቅዱስ ሆኖ ቤት ይችላል። እግዚአብሔር ቤት የምንለው ስለ መንግስተ ሰማያት አላወራሁም እኔ። ምን ሆናለች? የማን ድምጽ ነው የሚቆራረጠው? እኔ መሰለኝ። ሄሎ ይሰማል? በቃ እሺ፣ ሄደች መሰለኝ አይደል? በቃ ተዋት፣ እንኳን ሄደች። ኬኖሲስ እሺ፣ እየታየኝ አይደለም። አይ ቲንክ በቃ ይሰማል። ጄክ አይታይም። እሺ፣ የምጠይቀው ካለ ተጠይቀህና እንትን ልበል። እኔ እየታየኝ አይደለም። ቀጥል። ስለ ነብያችሁ መሐመድ ማለት ነው። እሺ ወይ በጣም እየዘገየ ነው። በጣም ፍጥነት ይጠይቃል ንግግር። እኛም የምትዘገዩ ከሆነ ለኔ እኮ ስለ ነብያችሁ መሐመድ ነው ማወቅ የፈለኩት። እስቲ ማለት እሺ ኔትወርክ ነው። ኔትወርክ አስቸግሮኛል። ብዙም አይደለም። ለዛ በቃ ሌላ ጊዜ ነው እንዴና አርክ እና ስለ ነብዩ እስቲ አይብሮ ቀጥል እስቲ። ለኔ ከባድ ነው፣ ኬዙ ከባድ ነው። ጽናት እንዲና ከጁማ በኋላ ጁማ ደርሰን ስንመጣ ስለ ነብዩ መሐመድ ትምህርት ሰጥሻለሁ። 30 ደቂቃ ማለት ነው ኢንሻአላህ። ስለ ነብዩ መሐመድ ብቻ መምጣት ምቺ ከሆነ ኦኬ። ከታች ሁኚና ጻፊልኝ፣ ከታች ጻፊልኝ። እሺ በይኝ እስቲ።
ኔትወርክሽ ስለራቀኝ ብዬ ነው። ካለ በድምጽ የሚሰማም ከሆነ አውሪኝ። በኋላ ላይ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በኋላ እነግርሻለሁ በደንብ። ጁማ እንስገድና ከጁማ በኋላ እሺ። ከጁማ መልስ ስንት ሰዓት ነው? በቃ 8 ሰዓት እንደዚህ አካባቢ እሺ። እንደዚህ አካባቢ እንትን እንላለን። አንዴ ቁርአን ልቅራና ከዛ እንወጣለን። ጁማ ሄዳለሁ። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله الذي أنزل على عبده الكتاب ولم يجعل له عوجا قيما لينذر بأسا شديدا من لدنه ويبشر المؤمنين الذين يعملون الصالحات أن لهم أجرا حسنا ماكثين فيه أبدا وينذر الذين قالوا اتخذ الله ولدا ما لهم به من علم ولا لآبائهم من أفواههم إن يقولون إلا كذبا فلعلك باخع نفسك على آثارهم من لم يؤمنوا بهذا الحديث أسفا إنا جعلنا ما على الأرض زينة لها لنبلوهم أيهم أحسن عملا وإنا لجاعلون ما عليها صعيدا جرزا أم حسبت أن أصحاب الكهف والرقيم كانوا من آياتنا عجبا إذ أوى الفتية إلى الكهف فقالوا ربنا آتنا من لدنك رحمة وهيئ لنا من أمرنا رشدا فضربنا على آذانهم في الكهف سنين عددا ثم بعثناهم لنعلم أي الحزبين أحصى لما لبثوا أمدا نحن نقص عليك نبأهم بالحق إنهم فتية آمنوا بربهم وزدناهم هدى وربطنا على قلوبهم إذ قاموا فقالوا ربنا رب السماوات والأرض لن ندعو من دونه إلها لقد قلنا إذا شططا هؤلاء قومنا اتخذوا من دونه آلهة لولا يأتون عليهم بسلطان